ጉዞ ወደ ዱባይ ትላላችሁ እንግዲህ ከኢትዮጵያ ወደ ዱባይ ለማምጣት እንግዲህ እስከ 500 ሺህ ብር ነው የሚያስከፍሏቸው ደላሎቹ። እንደዚህ አዳዲስ ሻንጣቸውን ገዝተው ሽከፈፏ ብትን ሽክ ብለው እንግዲህ ጉዞ ወደ የት? ወደ ቦሌ ኤርፖርት ይሄዳሉ። ከቦሌ የሚያልፋሉ። የት ይደርሳሉ? ዱባይ ኤርፖርት ይደርሳሉ። እዛ ከደረሱ በኋላ በአበባ ቀይ ምንጣፍ አንጥፈው የዱባይ ደላሎች ይቀበሏቸዋል ማለት ነው። በደስታ ይቀበሏቸዋል። እነሱም ደስ ይላቸዋል። ፋይላሉ ብትን ይላሉ። ለአንድ ለሶስት ቀን እንግዲህ እረፉ፣ አየሩን እንግዲህ ተለማመዱት ምናምን ብለው ኢጃዛ ቦታ ያጉሯቸዋል። እንግዲህ ከ15 ቀን በኋላ ከወር በኋላ እንግዲህ የት ይገኛሉ? እንደዚህ እንደምታዩቸው ማለት ነው። አይድም ኢቃማም የተሰራለትም ተሰራለት ያልተሰራለትም የት ይገኛል? እንደዚህ እየተዘረሩ በየቦታ አሁን ላይ እንግዲህ ሙቀቱን እንግዲህ ለእናንተ መንገር አይጠበቅብኝም። በጣም ሙቀት ነው አሁን ላይ። እንግዲህ የኛ ጋር ወንዶች እንግዲህ እዚህ መጥተው ይህም ፌሮ አገላብጡ ወይም ምንድነው ሲሚንቶ ማብካት ምናምን እዛ ኮንስትራክሽን ውስጥ መጥተው እንግዲህ ይከቷቸዋል። እዚህ ጋር እንደምታያቸው አልቻሉም ማለት ነው። አልቻሉም እየየ እያሉ ነው ማለት ነው። እና ከሳውዲ ይሻላል ወደ ዱባይ እያላቸው የምትመጡ እውነት ለመናገር ሲያወሩ ሳውዲ ያው በግ ማገር ነው፣ ግመል መጠበቅ ነው፣ ሌሎች ነገር ነው ማለት ነው። ዱባይ ደግሞ በጣም የጉልበት ስራ ነው ያለው። የጉልበት ከባባድ ስራ ማለት ነው። ፌሮ ማንሳት፣ ሲሚንቶ ማብካት ምናምን በጣም ከባድ ነው። የዱባይ በቃ በጣም የጉልበት ስራ ነው። እና እንግዲህ የኛ ወንዶች በዛ ላይ እንግዲህ ጥሩ ምግብ አያገኙም። በዛ ላይ በቃ እንደምታያቸው እዚህ ቦታ እየተላቀሱ ነው ማለት ነው። ከኢትዮጵያ እንደምንም ብለው ጸልየው ዱአ አድርገው ይወጡና የት ይገኛሉ? ይኸው ምስሉ ላይ እንደምታዩት ውስጥ እዚህ ውስጥ ይሄ ሁሉ ኢትዮጵያዊ ነው ማለት ነው። ይሄ ሁሉ ኢትዮጵያዊ ነው። እና እንደው 500 ሺህ ብር 400 ሺህ ብር ከፍላችሁ ከምትመጡ ይሄ ካላችሁ እንደው በዛው ተብቃቅታችሁ ሀገራችሁ ላይ ብትሰሩ ነው። እርግጥ ነው አሁን ሀገር ላይ ከባድ ሆኗል። ቢሆንም ግን እንደዚህ ከመሆን የሚመለሱም እኮ አሉ። ቀራማ ውስጥ ገብተው እኮ ወደ ኢትዮጵያ የሚሄዱ አሉ። እስር ቤት የሚገቡ አሉ። ብዙ አሉ ማለት ነው። ደላሎች ይቀበላሉ። እዚህ ከደረሱ የራስ ጉዳይ ያሏቸው ብዙ ልጆች ቀረማ የገቡ ልጆች አውቃለሁኝ እና